ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ኒና ነኝ። እንግዲህ ሰሞኑን በተለያዩ የምግብ ቪዲዮዎች ብቅ እያልኩኝ ነው። ሙያዬን ካናያችሁልኝ እያልኩኝ ነው። ያው ከዚህ በፊት ምግብ መስራት ላይ ብዙ ጎበዝ አይደለሁም። ምግብ መስራት በአጠቃላይ ብዙ ጎበዝ አይደለሁም። ስለዚህ እንደዚህ አይነት ቪዲዮዎችን አላመጣም። ያው ቤት ውስጥ ስለምውል አሁን ግን ከዚህ ውጪ ምን ስራ አለኝ? ስለዚህ ከስራዬ ማለት በየቀኑ ከማድረገው ነገር ውስጥ አንዱ ይሄ ስለሆነ ዝም ብዬ ለእናንተ ለምን ሼር አላደርጋችሁም ብዬ አሰብኩኝ ማለት ነው። እንግዲህ ዛሬ የማሳያችሁ እንዴት አድርገን የፍየል ጥብስ እንሰራለን የሚለውን ነው እና አንዳንድ እኔ ስላለኝ ነገርም ልምዴን እነግራችኋለሁኝ። ያው የፍየል ጥብስ ብዙ ነው እኔ የማልወደው። በአጠቃላይ ስጋ ላይ ብዙም አይደለሁኝም። ስለዚህ ያህል ሰፍ ብዬ አልበላም። በተለይ እንደዚህ ውሃ ጥብስ ምናምን ክትፎም ብዙም አይደለም እምለው ፈልጌ አይደለም፣ ግን በቃ ብዙም እንደዚህ ፍላጎቱ የለኝም። ቢኖርም ኢትስ ኦኬ፣ ባይኖርም ኢትስ ኦኬ። አሁን አንዳንድ ሰው ስጋ ካልበላው በቃ ላይፌ እንዴት ደህና ይሆናል ይባላል የሚሉ ሰዎች አሉ። በጣም ስጋ የሚወዱ ሰዎች አሉ። በጣም ኢትዮጵያውያን በአንድ ድምጽ ስጋ ይወዳሉ ብዬ ነው የማስበው። ያው እኔ ብዙም አይደለሁኝም ስጋ ላይ እውነት ለመናገር፣ ግን ደግሞ የሚጣፍጥ ከሆነ ደግሞ ድንገት ልበላ እችላለሁኝ። የፍየል ጥብስ ግን እስከ መጨረሻው አልበላም፣ አልወድም። ያው ደስ አይለኝም። ተጋብዣ አውቃለሁኝ፣ ግን እንዲሁ የፍየል ስጋ ሲባል ደስ አይለኝም። ለምን እንደሆነ አላውቅም። የሆነ ጊዜም ደግሞ ለመሞከር ሆቴል ብገባ ብዙ ላው ላይ ጸጉር ያለው ስጋ ከሰጡኝ በኋላ እስከ መጨረሻ ነው እንድጠላ ያደረጉኝ። ለማንኛውም አሁን ኢትዮጵያ ካለው ጀምሮ ይታረዳል፣ የፍየል ስጋ ይታረዳል። ጎረቤቴም ታርዳለች። ያው እኛም የባለቤቴ እህትም በዓል ሲመጣ ያርዳሉ። ዘንድሮ ደግሞ ቅርጫ ይቅር ስለተባለ ሁሉም ሰው ፍየል ገዝቶ ነው ያረደውና ያው የግድ ነው መብላቴ ማለት ነው። ስለዚህ በቃ አልበላም ስል ጓደኛዬ ለምን እንደዚህ አርገሽ አትሞክሪውም የምትጠዩ ምኑን ነው ስትለኝ ብዙ መጠላውን ነገር ነገርኳት። ጸጉር ያለው እንደዚህ ያለው ሽታውም ደስ አይለኝም ምናምን አልኳትኝና ግን የፍየል ስጋ በጣም ጤነኛ እንደሆነና እንደውም የፍየል ስጋ ውድ ነው በነገራችን ላይ ከበግ ስጋ እና የፍየል ስጋ ወደድ ይላል። መድኃኒት እንደሆነም እና አሪፍ እንደሆነ በደንብ እንደሚጣፍጥ ያው እንደ ህፃን ታስረዳኝ ጀመረ ጓደኛዬና እውነት ለመናገር እውነቷን ነው። የፍየል ስጋ ይወደዳል ከበግ ስጋ። እኔ ያንን የተገነዘብኩት። ለማንኛውም ይሄንንም ሙያውን ሼር አድርጋኛለች እና በጣም ወድጄዋለሁ። ስለዚህ ምን አሰብኩኝ ለምን ለእናንተ ሼር አላደርገውም ብዬ አሰብኩኝና ይዤ መጣሁኝ ማለት ነው። ምንድነው ያደረግነው? ከታች ወደ ላይ የሚሰራ ነው። ነጭ ሽንኩርት ካላችሁ በቂ ከሌለ ግን ምንም ችግር የለም። ልክ በነጭ ሽንኩርት እኔ እንደጠበስኩት አርጋችሁ በነጭ ሽንኩርት መጥበስ ነው። ከዛ የምናደርገው ስጋውን መጨመር ነው። ትንሽ በሰል እንዳለ ሽንኩርቱ ወዲያውኑ ማድረግ ነው። ሽንኩርቱን በሽሪምሪ መክተፍ ትችላላችሁ፣ እንደፈለጋችሁ በፈለጋችሁ ስታይል መክተፍ ትችላላችሁ። ላይክ እኔ አሁን ይሄ የኔ የጥብስ የሚሆን አከታተፍ አይደለም የከተፍኩት፣ ግን በቃ እኔ እንደዚህ ነው የሚመቸኝ። ምግብ ደግሞ ደስ የሚለው እናንተ በምትፈልጉት መንገድ ሰርታችሁ ስትበሉና ስትደሰቱ ነው ብዬ አስባለሁኝ። ምንድነው የምናደርገው? ልክ ስጋው እንደገባ ሽንኩርቱን መጀመሪያ ነጭ ሽንኩርቱን የምናደርግበት ምክንያት ነጭ ሽንኩርቱ ልክ ነጭ ሽንኩርቱ ገብቶ የእንትኑን ጣዕም መውሰድ አለበት፣ የስጋውን ጣዕም መውሰድ አለበት። ልክ ስጋውን ላይ ነው ደግሞ ትንሽ በሰል እንዳለ ሽንኩርት የምናደርግበት ምክንያት ደግሞ እንዲሁም የሽንኩርቱን ጣዕም ወይም ደግሞ ያለውን ቅመም እያንዳንዱን ጣዕም ስጋ ውስጥ መቅረት መቻል አለበት። ካለበለዚያ ልክ ስጋውን ድብን አድርገን አብስለን ልክ እንደ ብዙ ሆቴሎች ላይ እንደሚያደርጉት ስጋውን ድብን አድርገን አብስለን ሽንኩርት ቃሪያ ምናምን የምናደርግ ከሆነ መረቁ ላይም ጣዕሙን ማግኘት አንችልም፣ ስጋው ላይም ጣዕሙን ማግኘት አንችልም። እንደው ደረቅ በደረቅ ነው የሚሆነው። እና ልክ እንደኔ እንደዚህ አይነት የውሃ ጥብስ የመስራት ፍላጎት ካላችሁ ወይ ደግሞ የፍየል ስጋ ማትወዱ ከሆነ እንደዚህ ሞክሩ ትላለሁ። ሌላው ደግሞ ሮዝመሪ የግድ እርጥብ መሆን የለበትም። ልክ ሮዝመሪ ስገዙ ገዝታችሁ ይደርቅ የለ መጣልም የለባችሁም። አንደኛ ገንዘባችሁ ዌስት ማድረግ ነው፣ ሁለተኛ ደግሞ ግፍም ነው። ስለዚህ ምንድነው የምናደርገው? ኦልሬዲ የታጠበ ስለሆነ እንዲደርቅ መተው ነው። ሲደርቅ ሽምጥጥ አድርገን እንደኔ እንደዚህ ጠርሙስ ውስጥ ቁጭ አድርገን ለሌላ ጊዜ መጠቀም እንችላለን ማለት ነው። ስለዚህ ይሄንን ጥብስ በጣም ነው የወደድኩት። በጣም ደስ ብሎኝ ነው
የበላሁት። ስለዚህ ሰርታችሁ በየቤታችሁ ብትሞክሩት አታውቁም ሊሆን ይችላል ልታውቁት ትችላላችሁ ምክንያቱም ሰው ያለውን የሙያውን ነው የሚያካፍለው እና እኔም ጓደኛዬ ያሳወቀችኝን ለእናንተ አሳውቄያለሁኝ ማለት ነው ድንገት ካላወቃችሁ እንደኔ ማትወዱ ከሆነ ብዬ እንደዚህ ያማረ የጣፈጠ ምግብ በልተናል እናንተም የጣፈጠ ቀን ይሆንላችሁ ቻው